ዛሬ የምናወራው ስለ ስም ዝውውር ይሆናል። እንደሚታወቀው ገዥና ሻጭ ከተሻሻጡ በኋላ ቀጥሎ የሚመጣው ነገር ስም ማዛወር ሂደት ይሆናል። በመጀመሪያ በቅርብ ጊዜ በወጣው አዋጅ መሰረት ሻጭና ገዥ ፕሮፐርቲ ታክስ እና ሌሎች ታክስ ክሊራንስ መዘጋጀቱን ማረጋገጥ ይገባቸዋል። በመቀጠልም የሚሄዱት ውልና ማስረጃ ነው። ውልና ማስረጃ በህጋዊ ወኪላቸው ወይም በራሳቸው አማካኝነት ሄደው ውሉን ማጸደቅ ይጠበቅባቸዋል። ያንን ካደረጉ በኋላ ሻጭ ለገዥ ካርታው ወይም ደግሞ የባለቤትነት ማረጋገጫ ሰርቲፊኬቱን ለገዥ በመስጠት ገዥም ወደ ክፍለ ከተማ ሄዶ የሚገባውን ታክስ ለምሳሌ አሹራ ሊሆን ይችላል፣ ሌሎችም ታክሶች ከፍሎ ካርታውን በስሙ ማዛወር ይችላል።